አበሻዊት የሆነ ሩቡ ምናምን ነው የምትመስለኝ። በጣም እኮ ነው የምታምረው። እኔ ሁሌ ነው የምደናገር። ጋይስ እንደኔ የሚደናገር ካለ እስኪ አንዳንድ ቁጥር ጻፉ። እመቤቴ ነው ቅድም ኮሜንት ላይ እያነበብኩ ነበር። እንዴ አይስዌር እኔ በጣም ነው ኮንፊውዝድ የምሆነው። በጣም ፒክቸር ነው የምትመስለኝ። ወጣች፣ አያችኋት? ወጣች። ማንም አያምንሽም። ውጪ የመን፣ ውጪ የመን አበሻ፣ ውጪ። ማንም አያምንሽም። በጣም እኔ እንዴ ብላት ያን ስልክ አምጣልኝ ላሳያችሁ ምን ያህል እንዳላት ፊት እንዳላት። እንዴ እንደዚህ የሰው ልጅ ሊያምር አይችልም። ኖ ወይ ላሳያችሁ። እሷ ነች እሷ አይደለችም። መማር ምንድነው? ስክሪንሾት ተሽተማች ሉክ በጌታ በኢየሱስ እዩት። ኧረ ቆይ ሚኩ ተረጋጋ። ቆይ ራሷ ክርስቲያኖ ሮናልዶ ጋር ተነስታለች። ደግሞ ክርስቲያኖ ሮናልዶ ነው የምትመስለው ራሷ። እንዴ እቺ ልጅ እኔ ትክክለኛ ከሆነ በጣም ይገርማል። ክርስቲያኖ ግን ስንት ሴቶች ነው የሚያቅፈው? ፊት እያደረገ ነው የልጅ በዚህ ያስተቃቀፉ ስንት ሴቶች ታቃቅፈው ስዕል ነው የምትመስለው እኮ ልጅቷ፣ ስዕል ነው የምትመስለው። ወይ ግን የሆነ እንትን ነገር ነው፣ ላይክ ኤዲቲንግ ነገር ነው። የሆነ የምትሰማ ሰው አለች። በዛ ላይ ደግሞ ጊፍተሬ ናት። ስፖንሰር ሲፈሳ ገሳል። ዚስማች ደግሞ ሲፈሳ አልፈልግም። ተፈለገ ይክሳ ያክሳ። ዚስማች ከሆነ አልፈልግም። በጣም እንዴ እኔ ጊፍትን ብትሰጣኝም አልፈልግም። በቃ በጣም ቆንጆ ግን አረ ነው ላይክ አይ በላይ ለምን እኔ ምንም እንዴ ጊፍት ተሰጠኛለች። ላይክ እንደዛ ካልሆነ ቢካዝ መማር አይተሽዋል፣ ቪዲዮዎቹን አይተሻቸዋል። ላይክ ያሉት የሆነ ላይክ እኔ ራሱ አፖችን የማውቃቸው ይመስለኛል። እንደዚህ አይነት ደውልልኝ እያለች ነው፣ ኤዲት የሚደረግ ደውልልኝ ብለሃለች። አረ ግን የሆነ ከታች ደግሞ የአበሻ ልብስ ደግሞ ባለትዳር ናት። የአበሻ ልብስ የለበሰችበት ሹሩባ ያለችበት ባለትዳር ናት። ግን ትዳር አላት፣ የተከበረች ሰው ናት። ግን በፎቶ መሰለው አፕል ሊኖረው ይችላል። በሆነ አፕ ነው። ታምራለች። አይ ታምራለች፣ ቆንጆ ነው። ዶክተር ቶሚ የሚባለውን ታስታውሷላችሁ? የቲክቶከሩን ገንዘብ ሁላ ጭድ አድርጎ የጠፋው ብራቱ ላውጣላችሁ ብሎ የቲክቶክ ክፋቱ የቲክቶክ ክፋት። እኔ ሰው አላምንም፣ በቪዲዮ ካላየው ሰው አላምንም። ቲክቶክ የእውነት አንዱማ ዳናይት ብላ ተዋውቀው ማለት ነው ፍቅር ይዞት እኔ ብሮች ብለው ግን እያለ በቃ እንዴት ብሩ ይቅርብኝ። እኔ እንደው ታገባው እሺ ወንድ ነው ቶሚ ነው ታገባው ተባለ። በቃ እኔ ብሩ ይቅርብኝ። ማአሙ በጣም ፍቅር ይዞት ማለት ይሄ በሴት ሳውንድ ይቀየራል። በሴት መማሪ በሴት ይቀየራል። ታውቂያለሽ? ስልክ ላይ በሴት ትቀይሪያለሽ። ይቀየራል፣ በድምፅ በሴት ይቀየራል። እኔ ታውራሻለሁ ዋትስአፕ ላይ በሴት እንዴ ይቀየራል። የእውነና ይህንን እኔም ጊፍተር ብቶኝ ካላጣራው በቃ ላጣራ አትገባምና ካሜራ
I have a question. ጥያቄ አለኝ። ምንድን ነው ላይክ ወደሃት ጥንዞ ነው ወይስ አንቀናቸው? ኖ አስወርቱ ጋር ነው። እኔ ፍቅር ይዞኝ ምናምን አስወርቱ ጋር እኔ ፍቅር ይዞኝ ጀስት በቃ በጣም እኔ ደንግጬ ነው። እንደዚህ አይነት ሰው እንዴት አለብኝ እና ኖ ሁሉም እኮ አስተዳደጉ እናውቀዋለን። ማንም ፊት ላይ ተቀምጦ በፓስታ የተገረፈ የለም። በዚህ ልክ ፊቱ ሊስተካከል አይችልም የማንም ሰው። ይኸው እኔ 3 ዓመት 4 ዓመት እግዚአብሔር ህይወቴን ካስተካከለው መልኬን እየሸዋር እንዴት ፌንት ሰርቼ እንደምነው በዚህ ልክ ሁሉም አፈር ፈጅቶ አብኩቶ ነው በመከራ ነው ፊቱ የሚስተካከል እና እዚህ ስማሽ ሊሆን አይችልም። ያምሻል እና በጣም ልጅቷ በቃ ማናት በጣም ቆንጆ ናት። የት ሀገር እንደምትኖር ጠይቃት። የት ሀገር? ኢትዮጵያማ ኢትዮጵያ ነው። የት ሀገር ግን ችግሩ አታወራም። ገባሽ? የት ነሽ በላት። ታይም ጊፍት አትስጪ በአፍንጫ ይውጣ ነይና አንቺ ራስሽን ግልጽ ምንም አታወራ ሀይሚዬ። በእውነት ወንድ ነው እና ሴት አይደለም። ኧረ በስመ አብ ኧረ በእናትህ መማር ኧረ በእናትህ ወንድ ከሚሆን ሳትሆን ሴት ሊሆን ይችላል። ስንቱ መሰለሽ እንደዚህ የተሸረተ ወይ እኛ አሁን እኮ በጣም ከባድ ይኸው ትግባ እየተባለ እፈራለሁ እኔ በጣም ብዙ ጊዜ ጨቀጨቀን። ናይ ቪዲዮ ሚኪ አሁን ወደ ስራ ሰብስክራይብ አድርጉት። እሺ በመሀል እያወራህ ሰብስክራይብ አድርጉት። እኔም የተገረምኩ ይኸውላችሁ ሚኪያስ ጥጋቡ እዛ ውስጥ ትገቡ እና ይሄ ሁለተኛ አካውንቴ ነው። 120 ሺህ ፎሎ ራስቂጥር ይዘው ገስት የተቀመጥከው በሉ ሌላ ነገር ታገባ ውረድልኝ ወልካለ መማርዬ ጊፍት ስለሰጣችሁ አይዞ ዶክተር አይዞ ወንድም አለ አይዞ እና እጃነስ እና ጋይስ ይውላችሁ ሚኪያስ ጋር ነው ሚኪያስ ሁለት ያስፈጥን እስኪ ዛሬ አስደስት ቀውጡ። ግን የቪዲዮን እያያችሁ ፖስት አድርጋለሁ በጣም ፖስት አድርጋለሁ ሌላ ቪዲዮ አብትሽራ ፎሎ ግን ማድረግ አልቻልንም ማለት ነው። አብትሽዬ እየሰጠ ነው ላስ እያለ ነው ተግባ እያሉ ነው። ልጅቷን አስገባት በቃ ማን ላስገባ መማርዬ ራሷን ነው የመኗት ትባስ ማንን ቆንጅዬዋን ለማንኛ አራት ገባም በቃ ተቀየሰች። ግል ሳባት እስከ ከገባች አትገባም። እባክህ ወንድ ነው ከኔ ጎን አይቀር እኮ ግቢ በቃ አትፍሪ ግቢ። አዎ ግን ጠንቀቅ እያልን እስክናይ ድረስ ከኔ ማረጋገጫ እስክታገኙ ድረስ ሁላችሁም ጠንቀቅ በሉ ማለት ነው። እንጠንቀቅ። አገኘው ብለህ ገብተህ ወደ ጸበል እንዳትሄድ እቺን አፍቅረህ ግባ እያሉ ነው። አታስበላና ቢኒ በጸበል አይለቀም። ይሄ ውበት ትቃዣለህ። ግን አፍቅረህ ታውቃለህ? ሚኪ አፍቅረህ ታውቃለህ? በጣም ፍቅር እንዴ በጣም እንዴ ገባች ቪዲዮ ነው በቪዲዮ ጎረቤት ተበድረው ነው። እናትህ ሴት ናት፣ አባትህ ሴት ናት፣ እህትህ ሴት ናት፣ የመንም ሴት ናት። እንዳነ 94 ሰው ፎሎ አረጋት ሴት መሆኗን አውቆ ነገርኩህ። የልጅ ፍቅር ይኸውልህ በአናት ነው የሚገባት። ነገርኩህ። ካሜራ ብቻ ነው ወይስ በድምጽ ብቻ ነው? አሁን ሴት መሆኗ የታመነው እንደ አፕሊኬሽን አለ። ድምጽ መቀየር የሚችል አፕሊኬሽን አለ። ጊፍተር ናት፣ ሴት ናት። በእግዚአብሔር ስማ ሚኪ ይኸውልህ ልንገርህ አንድ ቃል አይ ድምጽ የሚቀይር አፕሊኬሽን አለ ቲክቶክ ላይ። አንበሳ ወርድልሃለሁ ሴት ከሆነ አንበሳ ወርድልሃለሁ። ባን የተደረገውን አንተ ደግሞ ባን ተደረገ። ሌላ አካውንት አለኝ ሌላ አካውንት እሺ በልሽ አንበሳ ወርድልሃለሁ። አንበሳ ቀልድ የለም ሚኪ። እኔማ እንዲህ ገብቼ ሁላ አስወጣታለሁ። ውጪ እግዚአብሔርን አንበሳ ወርድልሃለሁ። በመቤቴ ውጪ በማርያም
በማርያም አንቺ ነሽ ወይ? የሚኪ እዚህ ጋር አንበሳውን ለ6 እንከፋፈለዋል። ጉዴ ሰባበት ትልቅ ሰው አደረጋችሁኝ። አንድ ፍሬ ሄመንዬ ውጪ በል አንድ አፍታ ወጣ ብለሽ ግብት ለምንድን ነው የምትወጪው? ሄመን ቪዲዮ ትፈሪያለሽ? አትፍሪ ማርያምን። ቪዲዮ ፖስት አድርጊ። ቆይ እንደዚህ እናድርገው። አንቺ ካልሆንሽ አንበሳውን አውርጅ፣ አንቺ ከሆንሽ እኔ አንበሳውን አወርዳለሁ። አውርድ ለፊት መጀመሪያ ነው ያወርዳል። እኔ ጣጣ ያለብኝ ያለሽ 5 አካውንት አለ። ማንም ሰው ይመሰክራል። ማንም ሰው 5 አካውንት አለኝ አወርዳለሁ። አንቺን ግን ልወቅሽ። አንቺ ከሆንሽ አወርዳለሁ፣ ካልሆንሽ አንቺ ራስሽ አውርጅና እንገላገል። ይሄ ኃይለኛ ጨዋታ ነው። የመንዬ ይሄ ጉዳይ ማነው ይሄ ፖዚሽኑ የሚቀያየረው? ማን ነው? አትነካኩ በላቸው። አትመልሷት። ለምንድን ነው የምትመልሷት? ደግሞ ከፈለገች አትሽ ንገራቸው። እንደዚህ እሺ፣ እንደዚህ ክፈች በትንሹ ወይ በትንሹ ተክፈች፣ በትንሹ ክፈች። ለምንድን ነው የሚመላለስ? እሺ በቃ ይኸው፣ እሺ በትንሹ ክፈች። እናንተ ተው፣ በዚህ በከፍሽ ሂድ ማድረግ አልችልም። እኔ አይደለሁም ለሞዴሬተር ራት አትቀማቸው ማለት ወይ ሌላ ነገር ትገባለህ። እኔ ኢዲት እያደረኩ የምፖስተውን አፕ ታውቃላችሁ? እሱ ነው የምትጠቀመው እና እሱ አይደለችም እና በብዛት እኔ ያኛው ስልክ ቢኖረኝ ድምጿ ግን እሷን ይመስላል። ቅድም እንደዛ ያልኩበት ምክንያት ቢካዝ የሆነ አፕሊኬሽን አግኝቼ ማለት ነው። እኔ አይቼው አላውቅም ነበር። አይ ሚን አይቼው አውቃለሁ ግን አይ ኔቨር ላይክ ዩዝ ምናምን እና ሰው ዳውንሎድ አድርጊ ምናምን ብሎኝ ከዛ ዳውንሎድ አደረኩት እና ስንት ብር ከፍለሽ መሰለሽ? በአሜሪካ $60 ትከፍያለሽ። ከዛ ላይክ ፒክቸርሽ ኤዲት ይደረጋል ምናምን ነገር እና ላይክ ሰዎች ናቸው ኤዲት አድርገው ሰው ማመን ራሱ ቆይ ለሚሾው እንደ መልእክተኛው መታየት ምን ፈልጋለች? ሰናይ ተወልደ ምን ነካ? በጣም እኮ ብዙ ቪዲዮ ፖስት አድርጋለች እኮ ሚኩ። ከዛ ላይ ደግሞ ሀንዬ ቁመት የሚያስረዝመው ነው። የስ አይ ቶልድ ዩ እዩ። ያኛው የመጀመሪያ ላይ ያለው ትክክለኛ ኖርማል ፒክቸር ነው። ሁለተኛ ያለው አይ ሁለቱም እኮ አንድ አይነት ነሽ እኮ